ሰላም እንዴት ናችሁ? ውድ የዩቲዩብ ቤተሰቦቼ ዛሬ በዚህ ቪዲዮ በድጋሚ ከፓስፖርት ጋር የተያያዙ ሀሳቦችን ልናወራ ተገናኝተናል። ባለፈው የሰራሁላችሁ ቪዲዮ አለ ፈጣን ፓስፖርት ወይም በ2 ቀን ኦር በ5 ቀን የሚደርሰውን ፓስፖርት እንዴት መሙላት እንደሚቻል ስቴፕ ባይ ስቴፕ ባለፈው ቪዲዮ አሳይቻችኋለሁ። ያንን ቪዲዮ አላያችሁ ካላችሁ ሊንኩን ዲስክሪፕሽን ላይ ያስቀምጥላችኋለሁ። በተጨማሪም ፕሮፋይል ውስጥ ገብታችሁ ማየት ትችላላችሁ ማለት ነው። እያንዳንዱን ዲቴይል የሆነ በራሳችሁ መሙላት እንደምትችሉ የሚያሳይ ቪዲዮ የሰራሁላችሁ። አሁን ላይ ቢዝነስ ሴንተሮች ላይ ሄደው እንሞላለን የሚሉ ሰዎች ወይም ደግሞ ኮምፒውተር ቤት ሄዳችሁ ብታስሞሉ በጣም በሚያሳዝን ሁኔታ 500፣ 600፣ 400 ብር ይቀበሏል። ይህ በጣም አንፌር የሆነ ነገር ነው። እናንተ በቀላሉ ኢንተርኔት ካፌ ገብታችሁ ወይም ደግሞ ለአንድ ሰው ፓኬጅ ገዝታችሁ የ20 ብር የ50 ብር ፓኬጅ ገዝታችሁ መሙላት የምትችሉትን ነገር ግን እነሱ 500 እና 600 ብር ሲቀበሏችሁ ከዛም አልፎ አንዳንዴ 1000 ብርም እንደሚቀበሉ ሰማለሁ። ይሄ ደግሞ በጣም ሌብነት ነው፣ ዝርፊያ ነው። ስለዚህ እናንተ ይህን ቱቶሪያል አይታችሁ በራሳችሁ መሙላት ትችላላችሁ ማለት ነው። ቀላል ነው። ስቴፑ በጣም የሚያደናግርም አይደለም፣ ቀላል ነው። የምትሞሉት ደግሞ በላፕቶፕ ወይም በኮምፒውተር ቢሆን ይመከራል። በዛ ነው የሚሆነው። ፕላትፎርሙ በስልክ በስማርትፎን በጣም ነው የሚያስቸግረው ማለት ነው። ስለዚህ ዛሬ በዚህ ቪዲዮ ባለፈው ኮመንት ላይ ብዙ ጥያቄዎች ጠይቃችሁኛል። እነዚህን ጥያቄዎች ስትጠይቁኝ ነበረ። እነዚህን ጥያቄዎች እያንዳንዱን ሪፍሌክት እያደረግን ወይም ደግሞ እነዚህ ጥያቄዎች በዚህ ቪዲዮ መመልስላችሁ ይሆናል። ወደ ቪዲዮ ከማለፋችሁ በፊት ለዚህ ቻናል አዲስ የሆናችሁ ይህንን ቻናል ሰብስክራይብ እንድታደርጉ በትህትና ጠይቃችኋለሁ። እንዲሁም ቪዲዮን ከመጀመራችሁ በፊት ላይክ እንድታደርጉ፣ ላይክ ስታደርጉ የዩቲዩብ አልጎሪዝም ቪዲዮ ቫይራል እንዲወጣና ብዙ ሰው እንዲያዩ ስለሚረዳው ማለት ነው። በዚህ ቻናል የሚገርማችሁ ከ90% በላይ የሆነ ኦዲየንስ የኔን ቻናል ሰብስክራይብ ሳያደርግ የሚያይ ኦዲየንስ ነው። ለእናንተ ሰብስክራይብ ማድረግ የአንድ ክሊክ ጉዳይ ነች፣ አያስከፍልም። ለእኔ ግን በጣም ብዙ ጥቅም አለው፣ እኔን ያበረታታኛል። ሀሳብና አስተያየታችሁን ደግሞ በኮመንት ሴክሽን ላይ እየጻፋችሁ እንታበረታቱኝ ስለጠይቃችኋለሁ። ወደ ቪዲዮ እንሂድ። በተደጋጋሚ ከተጠየቁ ጥያቄዎች መካከል አንደኛው አፖይንትመንት እየሰራልን አይደለም የሚል ነው። ወይም ደግሞ አፖይንትመንት ጋር ስንደርስ ታይም ስሎት ዲስፕሌይ ያደረገ አይደለም የሚል ጥያቄ ነበረ። ይሄ ችግር የዌብሳይቱ ችግር ሲሆን እስከ ቅርብ ጊዜ ይሄ ችግር ነበረ። ከቅርብ ጊዜ በኋላ ግን ተሻሽሏል፣ ወይም ደግሞ አሁን ላይ አክቲቭሊ እየሰራ ነው ያለው። በፊት ላይ ሜቢ አንዳንድ ኢሹዎች ነበሩ፣ የኢንተርኔትም ኢሹ ነበር፣ ወይም ደግሞ ኢንተርኔታችን ፈጣን ካልሆነ ያስቸግር ነበር። አሁን ይህ ችግር ተስተካክሏል፣ ብትሞክሩት ይሰራል ማለት ነው። ሌላው ጥያቄ ስልክ ቁጥራችን ላይ ቫሊዴት ለማድረግ ኦቲፒ ኤስኤምኤስ እየገባልን አይደለም የሚል ጥያቄ ነው። በመጀመሪያ ደረጃ ስልክ ቁጥራችሁ አክቲቭ መሆኑን ቼክ ማድረግ አለባችሁ። ወይም ደግሞ ያስገባችሁ ስልክ ቁጥር አሁን ላይ አክቲቭሊ እናንተ የምትጠቀሙትና ወዲያው ኤስኤምኤሱ ሲገባ ማስገባት የምትችሉት አጠገባችሁ አቅራቢያችሁ ያለ ስልክ ቁጥር መሆን አለበት። ከዛ ውጪ እንግዲህ የሚዘገይ ከሆነ ሞስት ፕሮባብሊ የሚሆነው የኔትወርክ ችግር ነው፣ ያላችሁበት የኔትወርክ ኤሪያ ነው የሚሆነው እንጂ ኦቲፒ ወዲያው ነው የሚልኩት፣ ኤስኤምኤስ ይልካሉ። እንዲሁም ኢሜይላችሁ ላይም ወዲያው ኦቲፒ ሜሴጅ ኦር ፓስወርድ ይልኩላችኋል ማለት ነው። ስለዚህ በዛ መሰረት ሜቢ አንደኛው ሶሉሽን የሚሆነው አክቲቭ ስልክ ቁጥራችሁን ማስገባት፣ ሁለተኛ ደግሞ የኔትወርክ ችግር ከሆነ ቦታ በመቀየር የተለያየ ቦታ በመቀየር በተሞክሩት ይገባላችኋል ብዬ አስባለሁ። ሌላኛው ጥያቄ ስቴፕ ተከትላችሁ ከሞላችሁ በኋላ መጨረሻ ላይ ስታተስ አያመጣልንም የሚል ጥያቄ አንድ ጥያቄ ያለ። በትክክል ከሞላችሁ ምንም ነገር ሚስ ካላደረጋችሁ ወይም ደግሞ እዛ ጋር ያለውን ስቴፕ ተከትላችሁ የምትሞሉ ከሆነ መጨረሻ ላይ ስታተሱን ግዴታ ነው ያመጣል። ሜቢ ግን ስታተስ ማያመጣላችሁ ከሆነ አንድ ችግር ሊኖር ይችላል። ሚስ ያደረጋችሁት ኢንፎርሜሽኖች ካሉ አንዳንድ ባትሞሉትም ኔክስት የምትሏችሁ ኢንፎርሜሽኖች አሉ። ለምሳሌ ፕሮክሲ የሚለውን ለአዋቂ ከሆነ ፕሮክሲ የሚለው ኔክስት ነው የምንለው። ባለፈው ቪዲዮ ላይ ሜቢ ዝም ብለን ኢንፎርሜሽን ሞልተናል። እዛኛው ቪዲዮ ላይ ፕሮክሲ የሚለውን ለልጅ ከሆነ ወይም ደግሞ ከ10 ዓመት በታች ለሆኑ ልጆች ፕሮክሲ ወይም ተያዥ ወይም አጋዥ ሰው የእነሱን ፕሮሰስ የሚያደርግላቸው እሱ አድራሻ ነው የሚሞላው። ነገር ግን እኛ ኔክስት ብለን ፕሮክሲ አድሬስ የሚለውን ወይም ደግሞ እነዛ ዶክመንቶችን ማለፍ እንችላለን። ስለዚህ ከሱ ውጭ ሌሎችን ኦፕሽናል ከሆኑ ኢንፎርሜሽኖች ውጭ ማንዳቶሪ የሆኑ ኢንፎርሜሽኖች አሉ። እነሱን በትክክል መሙላታችንን ቼክ ማድረግ አለብን ማለት ነው። ስለዚህ በትክክል ከሞላን ስታተሱን መጨረሻ ላይ ያመጣልናል። ሌላው ከዚህ ጋር በተያያዘ ኦንላይን ስንሞላ የትም ቦታ ሆነን መሙላት እንችላለን ወይ የሚል ነው። ክፍለ ሀገር ሆነን መሙላት እንችላለን ወይ የሚል ጥያቄ ነበረ። አዎ ኦንላይን ስትሞሉ የትም ቦታ ሆናችሁ መሙላት ትችላላችሁ። ሎኬሽኑ ማተር አያደርግም፣ እሱ ችግር የለውም፣ ይሄ ኦንላይን ስለሆነ ማለት ነው። ነገር ግን ከሞላችሁ በኋላ መጨረሻ ላይ ስታተሱን ፕሪንት አድርጋችሁ እሱን ይዛችሁ ነው መምጣት ያለባችሁ። አሻራ ለመስጠት የአዲስ አበባ ስትመጡ ወይም ደግሞ ጎተራ ያለው ቢሮ
የኢሚግሬሽንና የዜግነት አገልግሎት ቢሮ ስትመጡ መያዝ ያለባችሁን ነገር ጠንቅቃችሁ ማወቅ አለባችሁ ማለት ነው። አስፈላጊ ዶክመንቶችን መያዝ አለባችሁ። ፋይዳ መታወቂያንም ጨምሮ ሌሎች ዶክመንቶችን መያዝ አለባችሁ። ከዛ ውጪ ግን ኦንላይን የትም ቦታ ሆናችሁ መሙላት ትችላላችሁ ማለት ነው። በመጨረሻም የመጨረሻው ጥያቄ የፓስፖርት ዋጋው ስንት ነው ወይም ደግሞ አስቸኳይ ለማውጣት ምን ያህል ብር ያስከፍላል የሚል ነው። አስቸኳይ ስናወጣ ሁለት አይነት አስቸኳይ አለ። አንደኛው በ5 ቀን የሚደርስ፣ ሁለተኛው ደግሞ በ2 ቀን የሚደርስ ነው። በ5 ቀን የሚደርሰው 20,000 ብር የኢትዮጵያ ብር ሲሆን በ2 ቀን የሚደርሰው ደግሞ 25,000 ብር ነው ማለት ነው። ፕላስ መደበኛው 5,000 ብር ነው። መደበኛ ማለት ኖርማሊ አስቸኳይ ያልሆነ ማለት ነው። እሱ 5,000 ብር ነው የምንከፍለው። ሌላው መርሳት የለባችሁ ፎርሙን ሞልታችሁ እንደጨረሳችሁ በ3 ሰዓት ውስጥ ብሩን መክፈል አለባችሁ። ካልሆነ ከእንደገና እንድትሞሉ ነው የሚያደርጋችሁ። ስለዚህ ፎርም ሞልታችሁ እንደጨረሳችሁ በ3 ሰዓት ክፍያውን መፈጸም ይጠበቅባችኋል ማለት ነው። በእርግጠኝነት በዛሬ ቪዲዮ ጥያቄዎቻችሁ እንደመለስኩ አልጠራጠርም። በቀጣይ በተመሳሳይ ኮንቴንት ወይም ደግሞ በሌላ ኮንቴንት እስክንገናኝ ድረስ እስከዛው ሰላም ሁኑ። ቻው።